ይበልጥም አልኩሽ ህግ ቢኖር ኑሮ ማንም እየተነሳ ይፈነጭብን ነበር ቆይ ንገረኝ እስኪ ህጉ ለነሱ እንጂ ቆይ ለኛ ምን ሰራ እኛ ግን ፈጣሪንም ጭምር ይዘናል እኔ ግን እሺ ብለኝ ከዚህ ራቅ ወዳለ ቦታ ብንሄድ ባይ ነኝ ምን እያልሽ ነው ሉላ ከስተያ ይሰንጥፋ በእውኑ ግን ጠበቃው ያበቃለት ይመስለኛል እኔማ እንደምንም ብዬ አስፈታዋለሁ ዝም ብዬ ለዛ አውሬማ አልተውም በአሁኑም ግን ህግ ብንጠቀም ይሻል ይመስለኛል እሱ እንኳን የሚሆን አይመስለኝም እንዴ ለምንድን ነው የማይሆነው ፍላሹ እጃችን ላይ አለ አይደል ዝናን ለማሳሰር እየረዳ መርማሪ ጋር ለምንድን ነው እሱ ማናናገር እኔ ቆይ ስንቴ ነው የምነግራችሁ ብሩክ ዝናና ካሌብ አንድ አይነት ሰዎች አይደሉም ስንቴ ልናገር መቼስ ታዲያ ካሌብን በጉልበት ተጋፍጠ እንደማናሸንፈው ታውቃለህ አይደል እኔ እኮ የእናንተን ጉልበት አልፈልግም ብዬ ነበር ምን እያልክ ነው አሁንም እኔን ከዚህ ነገር ለማስወጣት እየሞከርክ ነው እንዴ መድብል በልጄ እኮ ነው የመጣው ባሁኑ ምን እያልክ ነው ምንድነው ቆይ አንተ አስሬ ልጄ የምትለው ምሳሌ እኮ ለኔም ልጄ ናት ይገባሃል የእውነት ሉላ ይሄን ነገር ካንቺ በመስማቴ በጣም ነው ያዘንኩት አሁን ላይ እኮ ከማንችለው ሰው ጋር ነው እየተጋፈጥን ያለ ነው ቆይ ለምን አይገባህም አንተ ያ ጠበቃ እኮ ምንም ቢሆን ለኛ ባለውለታችን ነው አይደል እና ጠበቃውን ከካሌብ እጅ እናስጥለው እያልከኝ ነው ቢያንስ ከኔ የሚጠበቀውንና የቻልኩትን ያህል አደርጋለሁ እኔ ደግሞ ህይወትን አደጋ ላይ እንድትጥል አልፈልግም ያንን አስቸጋሪ ጊዜ እኮ አልፈናል አይደል ስለዚህ እኛውንም ጊዜ ማለፋችን አይቀርም ምናልባት ፈጣሪ ተጨማሪ እድል ባይሰጠንስ እያስፈራራሽ ስጋቴን እየነገርኩ ነው እባክህ ሞገስ ይሄ ነገር ይቅር በፈጠረሽ ሉላ እንዴ ወደ ራስህ ተመለሽ እንጂ አንተ ራስህ ወደ ቀልብ ተመለስ ቆይ ቀለበት ያረክልኝ መልሰሳቱ ሲጨምረኝ ነው እንዴ እኔ እንዲሳቱ ሲጨምርኩሽ ልክ ነህ ያኔ በእኔ ተነሳ ነበር እዛ ሁሉ ችግር ውስጥ የገባኸው አሁን ደግሞ ብድርህ ልመልስ እየሞከርኩ ነው እሺ በቃ ይሄ ነገር እስኪያልቅ አንቺን የሆነ ቦታ አስቀምጥሻለሁ ቆይ ይሄ ነገር መቼ ነው ላንተ የሚገባ ነው ወይስ ያላንተ ህይወት የለኝም ያልኩን አላመንከኝም እሺ ሉላዬ አምንሻለሁ እንጂ ይኸውልሽ ትንሽ ጊዜ ብቻ እንታገስ ትንሽ ጊዜ ብቻ እቺን እንለፋት በዚህ መሃል እኮ የሆነ ነገር እንዳትሆንብኝ ነው የኔ ስጋት ምንም አልሆነም ሉላ ምንም አልሆነም እኔና አንቺ እኮ ገና ሰፊ ህይወት ይቀረናል ብዙ የደስታ ጊዜ ብዙ የፍቅር ጊዜዎችን አብረን እናሳልፋለን ሞገስ በጣም አፈቅራለሁ የኔ ልዕልት እኔም በጣም ማፈቅርሽ ቆይ አንተ የምሳሌ መነካት እኔን የማያሳስበኝ ነው የሚመስልህ ማህሌት ላይ ምን ያህል ቅም እንዳያስኩባት ብታውቅ ኖሮ እንደዚህ አትልም ነበር እሺ ቆይ እንዳልከው ይሄ ካሌ የሚባለው ሰውዬ ጠበቃውን ለመልቀቅ አንተን አሳልፈህ ስጠኝ ካለስ ምን ልታረግ ነው እንደሱ እንደሚለኝማ እኮ በጣም ግልጽ ነው እና ራስን አሳልፈህ ልሰጠው ነው አይ እንደሱማ መቼም ቢሆን አላደርገው አይ አይደል ለዚህ እኮ ነው ለጠበቃው ምንም ነገር ማድረግ አትችልም ያልኩ ያ ማለት ግን አሁንም ቢሆን ጠበቃውን ብቻውን ተወዋለሁ ማለት አይደለም እሺ በቃ በጠበቃው ፋንታ ወይንን አሳልፈህ ስጠኝ ወይ ደግሞ እኔ ራሴን አሳልፈህ እሰጠዋለሁ ብሩክ ምንድነው እያልክ ያለኸው አንተ እኮ ከሳምንትና ከሁለት ሳምንት በኋላ ቆሞ ሙሽራ ነህ ይኸውልህ ሰርግህም ይደገሳል ሚዜህም ይለቀቃል አንተ ዝም ብለህ በወንድም መተማመን ያለብህ በመድብል መተማመን ያለብህ ይገባሃል ራሴን አሳልፌ ልስጥ ይላል እንዴ ታሬ ነው የደወለው ሄሎ ታሬ ማህሌትን ይያሳል በጣም ጥሩ ይኸውልህ እዛው እንዳያስካት ጠብቀኝ እሺ መጣሁኝ ለዚህ ስራ ደግሞ የተሻለ ክፍያ እሰጥሃለሁ እሺ በቃ መጣሁ ሄሎ አሁን በጣም መሽቷል ይኸውልህ ምትሄድ ከሆነም አብረን ነው የምንሄደው ብሩክ ማህሌትን ይዘናታል ቢያንስ አንደኛው ጠላታችንን በእጃችን አስገብተናል ይገባሃል ምን ሆናለ ቆይ አንተ ዛሬ ይሄን ነገር ወጥመድ ሊሆን ይችላል እንዴት ነው ብቻ የምትሄደው ስለሱ አታስብበት ማምኖስ ነው አሁን አንተ እንደምሳሌ እንጠብቅ መጣሁ እኔ ብሩክ ነገርኩ እንዴ ልኳን ላስገባ ሹሻ ኦቶት ህዝቦቹ ንጉስ ሆኖ ያስተዳድራቸው በነበሩ ሰዎች መካከል ሆኖ ተመለከተው
ለካንስ ችግር በሚኖሩ ሰዎች መካከል ቀላል ነው። የደላቸው ሰዎችን ማየትም አለና ለካንስ በሚኖሩ ሰዎች መካከል የደላው ሰው መሆንም ቀላል ነው። የተቸገሩ ሰዎችን ማየት አለና ሆኖም ግን በሞቱ ሰዎች መካከል ሆኖ የደላውን ሰው የቸገረውን ሰው መሆን ግን እጅግ ከባድ ነገር ነው ብሎ ከፈጣሪው መልስ ሳያገኝ የሚያደርገውን አጥቶ በጭንቀቱ አተተ። ከዛም ከሞቱት ሰዎች መካከል ቆመህ በሕይወት ያሉትን እንደምን ትፈልጋለህ የሚል ሐሳብ በውስጡ ስለመጣበት ያልሞቱ ሰዎችን ፍለጋ ከቤተ መንግሥት ርቆ ተጓዘ። ያ ሁሉ ክብር፣ ያ ሁሉ ዝና ሰው ሲኖር መሆኑንም ተገነዘበ። ተጓዘም። በመጨረሻም ወደ ሐይቁ ዳርቻ ደርሶ ሕይወት ያለው ነገር ፍለጋ ጀልባ ላይ ተሳፍሮ የባህር ዓሣዎችን ለማጥመድ ጀልባውን ይቀዝፍ ጀመር። አለም እነሆ ፈጣሪ ሆይ ከእንግዲህ በሐይቆች መካከል ተጉዤ ወደ ደሴቷ እሄዳለሁ፣ በዛም ሰዎችን አገኛለሁ። ምድር ላይም ንጉሥ መሆን አያሻኝም፣ ንጉሥ አንተ ነህና ብሎ ምድርን ተሰናብቶ ጉዞውን ወደ ባህሩ ባደረገበት ሰዓት ትንሽ እንደተጓዘ የሐይቁ ማዕበል የሚናወጥ ጀመር። ንጉሡም እጅግ ይጨነቅ ጀመር። ወደዛች ሐይቅ የወጣበት ጀልባን በእጅጉ ተናወጠች። አሁንም ወደ ፈጣሪው ተማጸነ። አንተ የዓለም ንጉሥ ሆይ ስለምንስ ይህንን እያወቅ ወደ ውቅያኖስ ስመጣ ዝም አልከኝ? ማዕበሉ ሲናወጥ ስለምን አስጨነቅከኝ? እያለ እየቀረበው የሚመጣውን ማዕበል ለማምለጥ ወደ መጣበት ተመልሶ ጀልባውን ይቀዝፍ ጀመር። ያለ የሌለ ኃይሉን ሰባስቦ ከማዕበሉ ለመትረፍ ጀልባውን ከመቅዘፊያው በፍጥነት ይቀዝፍ ጀመር። ማዕበሉ እጅግ አስፈሪና ሕይወቱን የሚነጥቀው መሆኑን አልተጠራጠረም ነበር። ያለውን አቅም ሁሉ ተጠቅሞ ከሞት አፋፍ ለማምለጥ መጣር እንዳለበት ራሱን አሳምኖ ሙከራውን ቀጠለ። በመጨረሻም ልፋቱን መማጸኑን የሚያየ ፈጣሪው ሊያድነው ወደደ። እጁንም ወደ ማዕበሉ ዘርግቶ አንተ ማዕበል ባለህበት ትጸና ዘንድ አዝዤሃለሁ ሲለው ማዕበሉ ለፈጣሪው ታዘዘ። ባለበትም ረግቶ ንጉሡን ከመጣበት የማዕበል ጭንቀት ወጣ። እንዲህ ሲልም ተናገረ። እውነት አንተ ፈጣሪ የእኔን ነፍስ ታድናት ዘንድ ስለምንስ ፈለግክ? እኔስ በሕይወት እንድኖር ስለምንስ ፈቀድክ? በማለት በጭንቀት አድነኝ ብሎ የተማጸነውን ፈጣሪውን ለምን ልታድነኝ ፈቀድክ? በማለት ከማዕበል ያተረፈውን ፈጣሪውን ደግሞ ጠየቀው። ፈጣሪውም አለው አንተ ሰው በሕዝብ ዘንድ ተወዳጅ ንጉሥ ነበርክ። ነገር ግን አንተ ሕዝብን የምትወድ ንጉሥ አልነበርክም። በልብህም የሕዝብህን መጥፋት ትሻ ነበር። አንተ በወታደሮችህም ዘንድ ታላቅ ክብር ነበረ። ነገር ግን ከመካከላቸው አንዳቸው ካንተ እንደማይደርሱ በእብሪት በውስጥ ታስብ ነበር። እነሱ ኖረው እንዳስከበሩ ሳይሆን አንተ ኖረህ እነሱን እንዳስከበርካቸው ታስብ ነበር። በድሆች ላይ ትዘባበት ነበር፣ በታመሙት ላይ ትቀልድ ነበር። ዛሬ ግን የተቸገረም አንተ ብቻህን ተቸገርክ። የተራበም ሳይኖር ለብቻ ተርበህ አየኸው። የሚንገላታም ሳይኖር ብቻህን ተንገላታህ አየኸው። ይህ ሁሉ የሆነው ለምን ይመስልሃል? አንተንስ ያተረፍኩ ለምን ይመስልሃል? አየህ፣ የሰው ልጅ በምድር ሲኖር እርስ በርሱ ተደጋግፎ ነው። የሰው ልጅ በምድር ሲኖር የአንዱ መኖር ለአንዱ ክብሩ ነው። አየህ፣ የሰው ልጅ በምድር ሲኖር የአንዱ ሕመም ለአንዱ መዳን ዋስትና አለው። አየህ፣ የሰው ልጅ በምድር ሲኖር ልዩነቱ እጅግ ሰፊ ነው። ለዛም ነው ለብቻ አንድ ንጉሥ ቢቀር ንጉሥ የማይባለው። አንድ ሰው ለራሱ ብቻ ንጉሥ እንደማይባለው
ያለ ሰው የሰው ልጅ ከንቱ ነው። እናም ወደ ቀየ ተመለስ። የሞቱትም ሕዝቦች ናቸው። ሰው ለማግኘት ብለህ የትም አትሂድ። አንተ ሰው እንድታገኝ አልተፈቀደልህምና። እናም ወደ ቤተ መንግሥት ተመለስ። የሚያስተዳድራቸው ያጡ ሕዝቦች ወደ አንተ ይመጣሉ። በእነሱ ዘንድ ትነግሳለህ። ነገር ግን ሕዝብ ግርማ ሞገስህ መሆኑን አስተውል። ሁሌም ቢሆን በልብህ እብሪትን አታስቀምጥ። በልብ የያዙት ወደ ፈጣሪ ያደርሳልና የሚል መልእክት ከፈጣሪው በመስማቱ ወደ ቤተ መንግሥቱ ተመለሰ። የፈጣሪውንም ትእዛዝ ይፈጽም ዘንድ ወደደ። በልቡ እብሪትን ባይሞላ ፈጣሪ ጸሎቱን ፈጥኖ የሰማው እንደነበርም አሰበ። ዳግምም ልቡ በእብሪት እንዳይሞላ ፈጣሪውን ተማጸነ። ከዛም ከቀናት ቆይታ በኋላ የናፈቀው የሰዎች ድምፅ እንደ ህልም ተመስሎ ግን የእውነት ሆኖ ወደ ቤተ መንግሥት ተጠጋ። የተጎሳቆለ አካሉን እየጎተተ ወደ መስኮቱ ተጠግቶ ቤተ መንግሥቱን ከበው የቆሙ ሰዎችን ተመለከተ። እንዲህም አሉት፣ ንጉሥ ሆይ ወደ ሰገነቱ ውጣ። እኛ የሚመራን ያጣን አንተ እንድትመራን ተልከን የመጣን ሕዝቦች ነን። የመጣነው በትንቢት ነጋሪ ነው። እናንተን የሚመራ ንጉሥ በመካከላችን አጣን ብላችሁ የተናገራችሁ ሕዝቦች ሆይ ወደ ምስራቅ ተጓዙ። በዛችን ምድር ላይ ሕዝቦቹን በረሃብና በበሽታ የሞቱበት ብቸኛ ንጉሥ ታገኛላችሁ። እሱም በወገኖቹ ሞት የተጨነቀና እጅጉን ያዘነ ነው። ከእሱም ዘንድ ሄዳችሁ ምራን፣ ንጉሣችን አንተ ነህ በሉት። የመምራት ጥበብን በችግሮች አይቷልና ለተቸገረው ደራሽ፣ ለራበው አጉራሽ፣ የታመመን ጠያቂ፣ የተጣላ አስታራቂ ይሆናልና ወደ እርሱ ዘንድ ሂዱ ተብለው ነበር የመጡት። ንጉሡም የሚሆነውን በማየት የሚሉትንም በመስማት የተጎሳቆለ አካሉን እየጎተተ ወደ ውጭ ወጥቶ ሰገነቱ ላይ ቆሞ ምራን ብለው ወደ መጡት ሕዝቦች ተመለከተ። ሕዝቦቹም በጩኸትና በደስታ ንጉሥ ሆይ እኛ ለእርሶ ልንገዛ ባሮችም ልንሆን የመጣ ነው። እነሆ ከዛሬ ጀምሮ እኛ ባሮች እርሶም ንጉሣችን ሆነዋል። ብቻዎትን የሆኑ ዘንድ ፈጣሪ አልፈቀደምና አሉት። ንጉሡም ያ በሞቱ ሕዝቦቹ መካከል ቆሞ የሚንቀሳቀስ ማይመስለውን ሰውነታቸውን ይዘው እንደቆሙ ዓይኖቻቸው በእንባ ተሞሉ። ስለ ሞቱ ሕዝቦቻቸው አለቀሱ። የሰው ልጅ በሐዘን ብዛት አይሞትምና ሁሌም አዲስ ምዕራፍ ለመጀመር መጠንከር ግድ ይላል። እሳቸውም ሐዘናቸውን በውስጣቸው ይዘው ከዚህ በፊት የማያውቃቸውን ሕዝቦች ለመምራት ሰገነታቸው ላይ ሆነው ዳግም ንጉሥ በመሆን ተሾሙ። ንጉሡም ወደ ፈጣሪ አንገታቸውን ቀና አድርገው እነሆ ቃልህ ይፈጸም ዘንድ የተናገርከው ከፊት የተከናወነ፣ እሱም ለክብርህ ይሆን ዘንድ በልቤ ክፋት ነገር ከመመኘት አንተ ትጠብቀኝ ዘንድ እማጸንሃለሁ። ከዚህም በኋላ በልቤ መሻት ሁሉ በደልን እንዳልፈጽም ይሆናልና በማለት ፈጣሪውን የልቡን መሻት ሁሉ ወደ በደል እንዳይወስደውና ፈጣሪውም ያነጻው ዘንድ ተማጽኖ በቅጡ የማያውቃቸውን አዳዲስ ሕዝቦች ዳግም ንጉሥ ሆኖ ያስተዳድር ጀመር። በዛም ሰዓት እንዲህ ብለው ተቀኙ። ከሰው ሰው ባማረጥ መች ሆኖልኝ፣ ፈራሽ ገላ ይዞ ማንስ ተርፎልኝ። እናም ልጄ የሰው ልጅ ሰው ሲኖረው ነው ሞገሱ፣ ሰው ሲኖረው ነው ደግነት፣ ክፉነት የሚመዘነው። ሰው ሲኖር ነው ክብር፣ ሞራል እያልን የምናወራው። መጀመሪያ ከሰው ጋር አውለኝ ብለሽ ጸልይ፣ ሰው ባለበት ሁሉም ነገር አለና ብለው ኤልዛቤትን አየት አደረጓት። በታሪኩ ተመስጣ ስለነበር አያቷ ማውራታቸውን ቆም ሲያደርጉ ከነበረችበት ተመስጦ ድንግጥ ብላ ተመለሰች። አባባ
በጣም አሳዛኝና አስተማሪ ታሪክ ነው የነገርከኝ ብላ ከተቀመጠችበት ተነስታ ማዕዱን ከፍ በማድረግ ተመልሳ ከጎናቸው መጥታ ተቀምጣ ሌላ ወሬ ጀመሩ። ኤልዛቤት አሁን የሆነ ይመስል ፈገግ አለች። እጇን አገጯ ላይ አስደግፋ ምግብ አዛ በተቀመጠችበት ወደ ኋላ ተመልሳ በአያቷ ትዝታ በሐሳብ ተውጣ ድንገት ቆንጂት እንብላ የሚል የጎረምሳ ድምፅ አባነናት። ከነበረችበት የሐሳብ ማዕበል መለስ ብላ አየት አደረገችው። ይህ ተራኪ ነው። ይህ ተራኪ ነው። 2 ጆንሰን ምሳ ለመብላት አንድ ትልቅ ሬስቶራንት ገብቶ ቁጭ እንዳለ አስተናጋጇ መጣ። ምን ልታዘዝ አለችው። እሱም ምን መብላት እንዳለበት ለመወሰን የምግብ ዝርዝር ደብተሩን ካየ በኋላ የሚፈልገውን ለአስተናጋጇ ነገራት። እሷም ያዘዛትን እያሰላሰለች ወደ ኪችኑ አመራች። ጆንሰን ምግቡን አዞ ያዘዘው እስኪደርስ ዙሪያ ገባውን ለመቃኘት አይኑን ወደዛና ወደዚህ በጣለበት ሰዓት አንድ ቆንጅዬ ልጅ ብቻዋን ከሱ ቀጥሎ ባለው ወንበር ላይ እንደተቀመጠች አስተዋለ። በመገረም አያት። በሐሳብ የተዋጠች ትመስላለች። አይኑን መልሶ በውስጡ እያሰላሰለ ሰው እየጠበቀች መሆን አለበት ብሎ በመደምደም አናግራት የሚለውን ስሜቱን ተወጥ አድርጎ ምግቡን መጠባበቅ ጀመረ። ከትንሽ ደቂቃዎች በኋላ ያዘዘው ምግብ ደርሶ ጠረጴዛው ላይ እንደተቀመጠ ወደ ቆንጅየዋ ልጅ ዞር ብሎ እንብላ አላት በትህትና። ከሐሳቧ ደንገጥ ብላ ድምፅ ወደ ሰማችበት አይኗን መለስ አድርጋ አየት አድርጋው ፈገግ ብላ የተባረከ ይሁን ይደርሳል አለችው። ፈገግታዋ የልብ ልብ ስለሰጠው ጠንከር አድርጎ ከእርሱ ጋር እንድትመገብ ለመናት። ሰውን አክብሮ በጋበዘ ጊዜ ግብዣውን መቀበል ከበሬታን ከማግኘት በተጨማሪ ዝምድናንም ይፈጥራል። ይህ ዝምድና በመከባበር የመጣ ነውና የተለየም ያደርገዋል የሚለውን የአያቷን ንግግር አስታውሳ አክብሮቱን ተቀብላ አብራው ልትመገብ ተስማምታ መጣ። ከጎን ቁጭ ብላ ኤልዛቤት እንደምትባል ስሟን አስተዋውቀው ጆንሰንም ራሱን አስተዋውቆ መመገብ ጀመሩ። በመሃል እሷ ያዘዘችው ምግብ የሱን እየበሉ ከደቂቃዎች በኋላ ደርሶ ጨምረው ድሮ እንደሚተዋወቁ ባልና ሚስት እየተሳሳቁ እየተቆራረሱ በልተው ጨረሱ። አስተናጋጇ በመገረም ለጓደኞቿ በሹክሹክታ እየተሽኮረመመች አብረው እኮ አይደለም የመጡት፣ ሁለቱም ብቻቸውን መጥተው እዚህ እኮ ነው የተዋወቁት፣ አይገርም? አሁን ላላወቃቸው ሰው ባልና ሚስት አይመስሉ እያለች ሌላም እየጨመረች ተነግራቸዋለች። እነሱ ግን ለማንም ግድ ሳይሰጡ መሳሳቅ መጫወት ሆነ ስራቸው። ሰዓቱ እየገፋ በመምጣቱ እዛው የሚጠጣ ነገር አዘው ጭራሽ ጨዋታቸውን በመጠጥ አድምቀው እልል ያሉ ፍቅረኛሞች መሰሉ። ጆንሰን በተፈጠረለትና ባገኛት ቆንጅዬ ልጅ በጣም እንደተገረመና እንደወደዳት ፊቱ ላይ የሚታየው የደስታ ጸዳል ያሳብቅበታል። ኤልዛቤትም ብትሆን ደስተኛ ነች። ስትስቅ ከልቧ ነው። በጆንሰን እርጋታና ጨዋታ አዋቂነት ተመስጣለች። እሷም ብትሆን የዋዛ አልነበረችም። ለዛም ነው በቀጥር የተገናኙ ጥንዶች ልበል እንጂ ምን ያንሳቸዋል፣ በቀልድና በቁም ነገር እያዋዙ ሲጨዋወቱ ምንም ሳይታወቃቸው ቆይተው ሰዓቱ ገፍቶ 2 ሰዓት መሆኑን እንኳን ልብ አላሉትም ነበር። ሞቅ ብሏቸዋል። ጆንሰን አስተናጋጇን ጠርቶ ሂሳብ እንድትሰራለት ነገራት። እሷም ቀልጠፍ ብላ ቢል ይዛ ተመለሰች። ጆንሰንም የመጣውን ቢል ፈጠን ብሎ በመቀበል ይሄ የኔ ግብዣ ነው፣ ባይሆን ቀጣዩ ግብዣ ያንቺ ይሆናል ብሎ በዚሁ ሲዝናኑ ቢያመሹ ደስተኛ እንደሆነ ለማመላከት ጠቆም አደረገ። እሷም ካልከፈልኩ ብላ ትንሽ ተከራክረው አይሆንም ስላለ መከራከሩን ትታ ሂሳቡን ጆንሰን ከፈለ። እየሳቀ ብረት ሲግል ቶሎ ወደሚፈለገው ቅርጽ መለወጥ እንደምንችል ሁሉ ሰው ሞቅ ሲለው ለመደሰት ያለው ፍላጎት እንደ ጋለ ብረት ነውና ቅርጹን እንደፈለገ እየቀያየረ ይዝናናል እና ምሽቱን አብረን ብናሳልፍ ምን ትያለሽ አለ።
በተዝናና ነፃ በሆነ ስሜት። እሷም ሐሳቡን በሐሳቧ ለመሞገት ሞክራ ትንሽ ከተከራከረችው በኋላ በጆንሰን ሐሳብ ተስማምታ ሌላ ቤት ለመቀየር ከሰዓቱን የዋሉበትን ቤት ተሰናብተው ወጡ። ተደጋግፈው ተቃቅፈው ወደ ውጭ ወጡ። መቼም አዲስ ሰው ሲያያቸው ብዙ ዓመት ተላምደው የኖሩ ፍቅረኛሞች እንጂ ዛሬ የተዋወቁ ናቸው ለማለት ያስቸግራል። ሁለቱም ወደሚያውቁት ቬኑስ ተብሎ ወደሚጠራው የምሽት ክለብ ቤት አመሩ። ምሽት ቤቱ በሰው ተሞልቷል። ከውጪ ለሚገባ ሰው የሲጋራና የመጠጥ ሽታው ይሰነፍጣል። ሰው ሁሉ በተከፈተው ዘፈን ዳንሱን ያስለቀዋል። ሁሉም በየፊናው ራሱን ለማስመላት በተቻለው አቅም ይተረተራል። ኤልዛቤት ገና በሩን አልፋ እንደገባች ብላ እጇን አንስታ ጮሆታን አቀለጠችው። ጆንሰን በግርም ታያትና ምኗን እብዱን ያጋጠመኝ ዛሬ ብሎ አልጎመጎመ። ግን ውስጡ በጣም ደስ ብሎታል። በጣም ብዙ ጊዜ ሆኖታል እንዲህ መጥቶ ከተዝናና። ይሄን አጋጣሚ በስርዓት ለመጠቀም ለራሱ ቃል ገባ። እሱም ፈታ በየኔ ቆንጆ፣ በጣም ቆንጆ ነሽ፣ መልአክ ነው የምትመሲው። ከአንቺ ጋር ለመዝናናት ስለመጣው በጣም ደስ ብሎኛል አለ ድምፁን ከፍ አድርጎ። በውስጡ ይዞት የነበረውን የውስጡን ስሜት አውጥቶ የቁንጅናዋን መጠን ለመግለጽ ቃላት እንዳጣላት በደፈናው ቁንጅናዋን እየገለጸ አመሰግናለሁ፣ አንተም ቆንጆ ወንድ ነህ፣ ቁመናህም ወንዳ ወንድነትም በጣም ነው የሚስበው፣ ተዝናና እንዝናና ብላ እሷም አድናቆቷን ገልጻ እጁን እየጎተተች ወደ ባንኩ ይዛለች። በአንድ የሚጨለጥ ነገር እንዲቀምምላቸው ባርማኑን አዘዘችው። በውል ስሙን የማያውቁትን መጠጥ ቀምሞላቸው ለሁለቱም ሰጣቸው። ቺርስ ቺርስ አለችውና በቅጽበት ጨለጠችው። ጆንሰን በፈገግታ እያያት እሱም በቅጽበት ጨለጠ። ተሳሳቁ። ጆንሰን ድምፁን ከፍ አድርጎ ባርማኑን ድገመን አለው። ደገማቸው። ደግሞ በቅጽበት ጨለጡት። ጆንሰን እጇን ይዞ ወደ ዳንሱ ወለል በሰው መሃል እሱ ከፊት ሆኖ መራመጃ መንገድ እያስከፈተ እሷ እየተከተለችው አንድ የተመቻቸ ቦታ እንዳገኙ በዛው ወከባ ውስጥ በዛ ሰው ራሱን ለመርሳት በሚጣጣርበት በዛ ሰው ቀን በጉያው ደብቆ ይዞ የሚኖረውን ሌላኛውን ጸባዩን በሚያሳይበት ምሽት በዛ የሰው ልጅ ምን ያክል ዳንስና ጭፈራን እንደሚወድ በሚያሳይበት ብዙ ነገሮችን ለራሱ በሚገልጽበት ምሽት እነሱም ወደ ማታው ዓለም አብረው ተቀላቀሉ። የሰው ልጅ ከቀን ውለው ይልቅ የማታ ጸባዩ ይከፋል እንዲሉ ተናፋቂውን የማታ ደስታን ለማግኘት ዳንሳቸውን ጀመሩት። ኤልዛቤት የዋዛ አልነበረች። በረዥሙ ቁመቷ ተውረገረገች። ሴት የያዙ ያልያዙ በዙሪያ ያሉ ወንዶች በውበቷ ተገርመው በዳንሳቸው መሃል ሰረቅ እያደረጉ አይናቸውን ወደ እሷ እየወረወሩ አድናቆታቸውን ባይናቸው ይገልጻሉ። ተቀምጠው እየጠጡ ዳንስ የሚያዩ በሁለቱ ጥንዶች አደናነስ ይገረማሉ። አንዳንድ ሴቶች ደግሞ አብረው የሚደንሱት ወንድ አይኖ አልፎ ወደ እሷ በመሄዱ በቅናት ይቆጨለጫሉ። እነሱ ግን ቀልባቸውን ዳንሳቸው ላይ በማድረግ ምሽታቸውን ይበልጥ ለማድመቅ ይጣጣራሉ። ሁለቱም በጥሩ መንፈስና ደስታ በተሞላበት ዳንሳቸውን ተያይዘውታል። የምሽት ዳንስ ቤቱ ሰፊ ሆኖ መብራቱ የተለያዩ ቀለሞችን በየሰኮንዶቹ ልዩነት እየቀያየረ ይወጣል። በምሽት ቤቱ መሃል ላይ የቆሙ ጠባቂዎችም ይታያሉ። ሁሉንም በትኩረት ሳያቋርጡ ይቆያሉ። የአካል ቁመናቸው ያስፈራል። ትንሽ ከሰው ልጅ ሰውነት ወጣ ያሉ ናቸው ቢባል ማጋነን አይሆንብኝም። ጆንሰን እንደገባ ነበር ሁሉንም የቀኛቸው። የአካላቸው ግዝፈት አስገርሞት ለኤልዛቤት አየሻቸው እነዛን ጠባቂዎች ግዝፈታቸው ይገርማል አላት። በጭፈራ ቤቱ ሹክሹክታ በጸጥታ ቦታ ጮት። እሷም እጇን ጆንሰን ትከሻ ላይ ጣል እንዳደረገች አይኗን መለስ አድርጋ ተገርማየቻቸውና ፈገግ ብላ ኮርማዎች ናቸው፣ ለእኛ መዝናናትና ነፃነት ጠበቃዎች ብላ አይኗን ወደ ጆንሰን መልሳ መደነሷን ቀጠለች። ጆንሰን በግርም ታያትና እሱ መደነሱን ቀጠለ። ኤልዛቤት ላይ የተለያዩ ቀለም ያለው የመብራት ፍንጣቂ ሲያርፍባት ውበቷን እጅግ እያጎላ ያልፋል።
ደግሞ ይቀየራል። ሌላኛው የቀለም አይነት ይመጣል፣ ይበልጥ ያሳምራል። በዙሪያቸው ያለ ሁሉ አይኑን ወደ እነሱ ጣል መለስ እያደረገ በስልት ዳንሱን ይደንሳል። የምሽት ቤቱ ዲጄ የተለያዩ ዘፈኖችን እየለዋወጠ ለሰው ሁሉ የፍላጎቱን ለማሟላት ጥረት ያደርጋል። ቤቱ ድምቅ ብሎ ምሽቱን ልዩ አድርጎታል። መጠጡ ሰው በሚፈልገው መጠን በየአይነቱ እየወረደ ይጠጣል። ጆንሰን እና ኤልዛቤት መጠጥ እየጨመሩ በሄዱ ቁጥር የአደናነስ ስልታቸው እየተቀየረ መጣ። እነሱ በሚያደርጉት የዳንስ ሂደት የሁሉንም ሰው ትኩረት እንዲህ መሳባቸው ግን ሁለቱም አልተገነዘቡትም። ብቻ ሁለቱም በቻሉት ልክ ራሳቸውን ሲያዝናኑ አምሽተው ሰዓቱ ስለሄደ ሁለቱም ስካራቸውን በጉያቸው ታቅፈው ይዘው ወደ ጆንሰን ቤት አመሩ። የስካሩ የእንቅልፉን ጊዜ አልፎ በጠዋት ሲነቁ ጆንሰን ቤት ሁለቱም ራቁታቸው አልጋ ውስጥ ናቸው። እንዴት ይምጡ በምን ይምጡ የሚያውቁት ነገር አልነበር። ብቻ ጠዋት አንድ አልጋና ራቁታቸውን መሆናቸውን ሲያስተውሉ ምን እያደረጉ እንዳደሩ ምልክት ሰጥቷቸው ሁለቱም አልኮል ከጠጡ በኋላ የሚከሰቱ ነገሮችን ምን እንዳደረጉ ምን ሲያደርጉ እንደነበር ያለማስታወስ ችግር አለባቸው። ምንም ነገር ሊያስታውሱ አልቻሉ። ጭፈራ ቤት እኩለ ሌሊት ድረስ ያለውን ታሪክ እንጂ ከዛም በኋላ ያለውን አንድም የሚያስታውሱት ነገር አልነበር። ሁለቱም ነቅተው ጋደም ባሉበት በየፊናቸው የሚያሰላስሉት ይህንን ነው። ምን ስናረግ አደረ? የሁለቱም ጥያቄ ነበር። እንደተፈራሩ ጆንሰን ታስታውሻለሽ እዚህ እንዴት እንደመጣንና እንደገባን አላት፣ አይኑን ከሷ እያሸሸ። እንዴ እሱም አያስታውስም ማለት ነው? ሁለታችንም ድህረ አልኮል የመርሳት ችግር አለብን ማለት ነው አለችና የእሱም አለማስታወስ ገርማ ከትከት ብላ ስቃ ሰው የልቡን ሲነግሩት የኮረኮሩት ያህል ይስቃል እንደሚባለው አባባል። በፍጹም የማስታውሰው ነገር የለም። አንተ ትነግረኛለህ ብዬ እየጠበቅኩ ነበር። በጣም ትገርማለህ ብላ ተጠግታ ጉንጩን ሳመችው። ሁለቱም ባለማስታወሳቸው ተገርሞ በጣም የሚገርም ነገር ነው ብሎ ከብርድ ልብስ ውስጥ ወጥቶ ያለምንም ልብስ ራቁቱን እንደቆመ በመስኮት ወደ ታች ተመለከተ። ቤቱ ሰፊ መሬት ላይ ያረፈ የተንጣለለ ፎቅ ነው። አብዛኛው ቦታው በአትክልቶችና በተመረጡ አበቦች ያጌጠ ነው። ለዚህም የሚንከባከቡ 3 አትክልተኞች አሉት።